አካላት የምንጓዝበት ድክመታችንና ጥንካሬያችን አጀበል ሊአምር ሙእሚን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። የሙእሚን ነገር ይገርማል አሉ። ኢነ አምረሁ ኩለሁ ኸይር፣ የእሱ ጉዳይ ሁሉ ነገር ይገርማል አሉ። ሁሉ ነገር ይገርማል። የሙእሚን ሁሉ ኳሊቲ ነው። ሙእሚን ሁሉ ነገር እኮ መልካም ነገር ሲያገኝ ይደሰታል፣ አላህን ያመሰግናል፣ ኸይር ነው። መጥፎ ነገር ሲያገኝ ተቆ ይታገሳል። በዚህ ምን ጊዜ ነው አልሙእሚኑ ቀዊይ ኸይሩን ወአሐቡ ኢለላህ፣ ጠንካራ አማኝ ታላቅ ነው፣ የበለጠ ነው፣ አላህም ዘንድ ተወዳጅ ነው። አሐቡ ኢለላህ ሚነል ሙእሚን ደዒፍ፣ ከደካማው ወፊ ኩሊ ኸይር፣ ሁሉም መልካም ነገር አለ። ነው ጠንካራው ላይ የማይገኝ ደካማው ላይ ይኖራል። እዚህ ላይ ግን ከሁላችን ቦታ ላይ ጥንካሬያችን ዘንድ በመቼ ነው አንድ አማኝ አልዋሲብ ቢነስሪላህ ቀውዩን የአላህን እርዳታ የሚያምን አላህ ያግዘናል የበላይ ያደርግናል ብሎ የሚያምን ሰው ጠንካራ ነው። ወኢን ለም የኩን ፊህ ሲላህ፣ ባይኖር ምንም ባይዝ ባሉ እንኳ ቢሆን አልሙእሚን ገኒዩን ቢላህ፣ አልሙእሚን ቢላህ ገኒዩን፣ በአላህ የሚያምን ሰው ባለሀብት ነው። ባለሀብት ማለት እሱ ብቻ ነው። ምክንያቱም ወኢለም ተምተሊእ ኸዛኢኑ፣ አካውንቱ ባዶ እንኳ ቢሆን ባይሞላም፣ አካውንቱ ባዶ እንኳ ቢሆን፣ ምክንያቱም አሁን የሚያስበው የአላህን ጉዳይ ነው። አንድ ሙእሚን የአላህን እርዳታ የአላህን ችሮታ የሚያምን ባለሀብት ነው። ምክንያቱም እርዝቁ ከአላህ ነው፣ ከሀያሉ ጌታ ነው ስለሚል። ስለዚህ ነስርን የሚያምን ሰው፣ ነስርን ተስፋ የሚያደርግ ሰው ምን ይጠበቅበታል? አንድነት ይዞ መጓዝ፣ በሚሄድበት መንገድ ላይ ጽኑ መሆን፣ መልካም መንገድ ይዞ መሄድ፣ አንድነትን የሚፈረክስን ነገር ነው። አንድነት ሲባል ማንም ይሁን ነቢዩ ሰለላሁ ዐለይሂ ወሰለም ከኢስላም በስተፊት ሒልፈል ላይ ተጥጀ ነበረዋል። ያችን ደዛች ያለች ቦታ ላይ በጠራ ዛሬ ሄዳለሁ። ጠሮች ማናቸው? ሃይማኖት አልባዎች፣ መጥፎች፣ ሙሽሪኮች ናቸው ጠሮች። እሰቡት፣ እነዚህ ያለ ወደ መልካም ቦታ ላይ የሚጠራ ሰው ካገኘው ዛሬ ሄዳለሁ ይላሉ ነቢ ዐለይሂ ሰላቱ ወሰላም። ዛሬ ሄዳለሁ። እኛ ለመልካም ነገር ከተጠራን ልንጠራ ይገባል። ጠሪያችን ማን ነው? አንድ የሙስሊም አሚር ካለ እሺ ብለን ትእዛዙን አክብረን መሄድ ዋጅብ ነው። እሚታምሳ ወንጀለኛዎች ነው። ረሱል ዐለይሂ ሰላቱ ወሰላም አንድ ሰው አሚን ከሌለው ከሞተ ማተ ሚተተን ሰው የኢስላም ሞት አይመጣም ያሉት። አልሐምዱሊላህ ረቢል ዓለሚን ዛሬ ላይ ተስፋ የምናደርግበት ነገር አለ። ሙእሚን ጠንካራ ነው። ከባህር ማዕበሉ ከሚያማታው ባህር ጠንካራ ነው። ሙእሚን ጠንካራ ነው። ከንፋስ ከአውሎ ንፋስ ሙእሚን ጠንካራ ነው። ከተራራ ማንም አይሸረሽረውም። ሙእሚን ጠንካራ ነው። በመንገድ ላይ ረሱል ዐለይሂ ሰላቱ ወሰላም እንዲህ ይሉናል፣ ለው ዐረፍቱሙላህ ሐቀ መዕሪፈቲሃ፣ ተገቢ የሆነውን ኃያሉ አላህን ብታውቁት ለዛለት ቢዱዓኢኩም አልጅባል፣ በእናንተ ዱዓ ተራራ ይፈርስ ነበር፣ ይቀጥ ነበር አሉ። ተገቢ ኑሯችሁ፣ ጽኑነት ኑሯችሁ ያ ረብ ብትሉት ለዛለት ቢዱዓኢኩም አልጅባል፣ ተራራ ይፈርሳል ይላሉ ረሱል ዐለይሂ ሰላቱ ወሰላም። ምን ጊዜ ቢሆን ለዚህ ነገር ላይ ልናነምጠው ይገባናል። ለዚህም እኮ ነው ነቢ ዐለይሂ ሰላቱ ወሰላም ምን ጊዜ ሙእሚን ጠንካራ ነው ባሉበት ሰዓት ላይ እውነት እኮ ነው። የሰው ጠንካራ እኮ ነው። የሰማዕቶች አይነታ የሸሂዶች አይነታ ማን ነው? ሐምዛ ብን አብዱል ሙጠሊብ የረሱል ዐለይሂ ሰላቱ ወሰላም አጎት አይደለ? የኡሁድ ቀን ያን ዛሬ ተሰወረ። ከዚህ ሁሉ ግን ጠንካራ ነኝ ብሎ ማለት ከሊመቱ ሐቅን እንደ ሱልጣን ጃኢር፣ ደካማ መሪ ሳይሆን ጠንካራ መሪ የሚያከላፍት ጥያቄን የማይመልስ አማጺ የሆነ ሰው ጋር እውነትን መናገር፣ መልካም ንግግር ማሳለፍ፣ ይሄ ነው ጠንካራ የሚባለው። ሐምዛ
እዛ ተሰምቷል።